ዛሬ በብዙ ሰዎች የሚጠየቀውን አንድ ጥያቄ እንመልሳለን። ቡና ከጠጡ በኋላ አንዳንድ ሰዎች ለምን ኃይል እንደሚሰማቸው ታውቃላችሁ? አንዳንድ ወንዶች ደግሞ ቡና ከጠጡ በኋላ የወሲብ ፍላጎታቸው እንደሚጨምር ይናገራሉ። ዛሬ በዚህ ቪዲዮ ውስጥ ቡና በወሲብ ጤና ላይ ያለውን እውነተኛ ተጽዕኖ እንመለከታለን። እኛ ኢትዮጵያውያን ቡና ከባህላችንና ከእውቀታችን ጋር በጣም የተያያዘ መጠጥ ነው። በቀን አንድ ወይም ሁለት ጊዜ ቡና መጠጣት ለብዙ ሰዎች የተለመደ ነገር ነው። ግን ቡና በሰውነታችን ላይ ብዙ አይነት ተጽዕኖ እንዳለው ታውቃላችሁ? በተለይም ዛሬ የምንመለከተው ቡና በወሲብ ጤና ላይ ያለውን ተጽዕኖ ነው። ቡና ውስጥ ያለው ዋና ንጥረ ነገር ካፌን ይባላል። ካፌን የነርቭ ስርዓትን የሚያነቃቃ ንጥረ ነገር ነው። ይህ ማለት ምን ማለት ነው? ሰውነታችንን ንቁ ያደርገዋል፣ ድካም ይቀንሳል፣ አእምሮን ያነቃቃል። አንዳንድ ጥናቶች እንደሚያሳዩት ቡና በመጠኑ ከተጠጣ አንዳንድ አዎንታዊ ተጽዕኖዎች አሉት። ቡና የደም እንቅስቃሴን ሊያሻሽል ይችላል። የወሲብ አቅም ከደም ፍሰት ጋር በጣም የተያያዘ ነው። እናም ቡና የደም እንቅስቃሴን በማሻሻል በወንዶች ውስጥ የተሻለ የወሲብ አቅም እንዲኖር ሊያግዝ ይችላል። ቡና ሰውነታችንን ንቁ ስለሚያደርግ አንዳንድ ሰዎች የወሲብ ፍላጎታቸው እንዲጨምር ሊያግዝ ይችላል ማለት ነው። አንዳንድ ጥናቶች በመጠኑ ቡና የሚጠጡ ወንዶች የወሲብ ድካም ችግራቸው ዝቅተኛ እንደሆነ ያነሳሉ። ቡና ከተጠጣ በኋላ የሚሰማው ኃይል አንዳንድ ሰዎችን የወሲብ ፍላጎታቸው እንዲጨምር ሊያደርግ ይችላል። ነገር ግን ሁሉም ነገር በመጠኑ መሆን አለበት። ቡና ከመጠኑ በላይ ከተጠጣ የተለያዩ ችግሮችን ሊያመጣ ይችላል። ከፍተኛ ካፌን ያለው ቡና ሰውነታችንን ከመጠኑ በላይ ያነቃቃል። ይህ ደግሞ ጭንቀትን ሊጨምር ይችላል። ቡና ማታ በጣም ብዙ ከተጠጣ እንቅልፍን ሊያበላሽ እንደሚችልም ተነግሯል። በቂ እንቅልፍ ከሌለ ደግሞ የወሲብ ፍላጎት ይቀንሳል። በጣም ብዙ ቡና መጠጣት የደም ግፊትን ሊጨምርም ይችላል። ሆኖም በቀን ከ1 እስከ 2 ስኒ ቡና መጠጣት ለአብዛኛው ሰዎች ደህና ነው። ነገር ግን ከ4 ወይም 5 ስኒ በላይ መጠጣት ችግር ሊፈጥር ይችላል። በአጠቃላይ እንዲህ ማለት እንችላለን፣ ቡና በመጠኑ ከተጠጣ ኃይልን ይጨምራል፣ የደም ፍሰትን ያሻሽላል፣ የወሲብ አቅምን ሊያግዝ ይችላል። ነገር ግን ከመጠን በላይ ከተጠጣ ጭንቀት፣ የእንቅልፍና ሌሎች የጤና ችግሮችን ሊያመጣ ይችላል። እናንተስ ምን ትላላችሁ? ቡና ከጠጡ በኋላ በሰውነትዎ ውስጥ ምን ያህል ለውጥ ያያሉ? አስተያየቶን በኮመንት ሴክሽን ውስጥ ይጻፉልን።